በጣም ብዙ እውነት የሚመስሉ ፎርጅድ ነገሮች ስላሉ አየር ይዛችሁ እመነኝ አይቻል። አንዳንድ ሰዎች እንድታምነኝ ጸልይልኝ ይላሉ። አልኩሽ አይደል ነገርኩሽ አይደል እንዴ ነገርኩሽ ቀርቷል። ባል እንዲያምን ምን እናድርግ? እንጸልይ፣ ዘይት ውስጥ እንንከርሽ አይደለም። ኑሪ፣ ለማንም እንዳትናገሪ። ዳዲም ማሚም ቸርችም በየክፍለ ከተማው ሰው ያስቀምጡ ብሔር ብሔረሰቦችን ፈጅተዋል። ይሄን ጥቅስ ላንቺም ልኳላው ላይ አንቺንም እንደዚህ ብሎሽ ሲገናኙ ሴቶች ቁም ነገር እኮ ተገናኝተው የመጡ ሰዎች አሉ። እንዳትናገሪ ተብለው ድንግልናቸውን ያጡ። በቃ ቶሎ ብለን እሺ፣ ቶሎ ካለው አደጋ አለው። እውነቱን ነው። እኔን እኮ ታልፈውኝ ነው ጓደኞቼ። ወደ ግራ ወደ ቀኝ አገላብጡና ይውት 28 ላይ ያስበይደው 56 የደረሱ ሰዎች አሉ። እዛም ልኩፍ ብላክ ኤንድ ዋይት ነው ክርስትና እኮ። አድማጮቻችን አይደለም ተመልካቾቻችን። ጥበበኛና አስተዋይ ሰው ወሬ አይደለም የሚያስፈልገው፣ ራሱን ሰምቶ እያበደ ነው። ሊበላሽ እንደሆነ ወቂ እውነተኛ የሆነውን ነገር ካልሆነው እንዴት ነው መለየት የምችለው የሚል ጥያቄ ላላችሁ ሰዎች አሪፍ ነገር ይዤ መጥቻለሁ። በጣም ብዙ ሰው እውነተኛና እውነተኛ ያልሆነ ነገር ብሽ ይልበታል። ምክንያቱም በጣም ብዙ እውነት የሚመስሉ ፎርጅድ ነገሮች ስላሉ እንደ ወርቁ ቅብ ማለት አይታችሁ ከሆነ አሁን ሁሉም ሰው እኮ ወርቅ የሚጎናጸፍ አሁን ወርቅ ማን እንደሚያደርግ ወርቅ ማን እንደማያደርግ እኮ አይታወቅም። በጣም የሚገርሙ ወርቆች ወይ በወርቁ ስታይል በወርቁ ዲዛይን የተሰሩ የሚገርሙ ወርቅ የሚመስሉ ብዙ ነገሮች አሉ። አሁን አንዳንድ ሰዎች ይደነግጣሉ። አርቲፊሻል አድርገው ወርቅ መስሎት የጭርተራ ሌባ ቦጭቆ ከነ አንገቷ ይዞት ሲሄድ አትጮህም እና ሌባው ባለመጮሃ ነው ወርቅ አለመሆኑን የሚያውቀው፣ ሳያስመረምረው ያውቀዋል። ወርቅ ሲሆንና ወርቅ ሳይሆን ልዩነት ስላለው፣ ስለዚህ እውነተኛ ያልሆነው እውነተኛ ከሆኑት እንዴት ነው የምንለየው የሚል ነገር አነሳለሁ። በጠቅላላው ግን የምነሳበት የመጽሐፍ ቅዱስ ክፍል የያዕቆብ መልእክት ምዕራፍ 3 ነው። ጥቂት ቁጥሮችን አብረን እናነብና ከ13 ቁጥር ጀምሮ እስከ 18 ድረስ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ከእናንተ ጥበበኛ እና አስተዋይ ማን ነው? ጥያቄ ነው የሚጠይቀው። ስለዚህ አሁን ጥበበኛና አስተዋይ የሆነ ሰው ነው መልስ ይሰጣል ማለት ነው። በመልካም አኗኗር ስራውን በጥበብ የዋህነት ያሳይ። ጥበበኛና አስተዋይ ሰው ወሬ አይደለም የሚያስፈልገው፣ ምን ማድረግ ነው? ማሳየት ነው ያለበት። ጥበበኛና አስተዋይ ሰው ወሬ ሳይሆን የሚያወራው ማሳየት መተግበር ነው ያለበት። ነገር ግን መራራ ቅናት፣ አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ እንደገና የአጋንንትም ነው። ጥበቡ ቅናት፣ አድመኝነት ባለበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላ ታራቂ ነች፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን በሚያደርጉ ሰዎች በሰላም ይዘራል እያለ ይቀጥላል። እውነት ላይ አይዋሽባትም። እውነት ስለሆነ እውነት ላይ ውሸት ደርተንባት ውሸትን እውነት ልናደርገው ስለማንችል፣ ስለዚህ ጥበበኛ ነኝ እኔ አስተዋይ ነኝ ነገር ገብቶኛል ህይወት ገብቶኛል የሚል ሰው ካለ በመልካም አኗኗር ስራውን በጥበብ የዋህነት ያሳይ። አየር ይዛችሁ እመነኝ አይቻል። ስለዚህ በየትኛውም የህይወታችን ክፍል ውስጥ ይሄንን አምጥተን ማስቀመጥ እንችላለን። መራራ ቅናት፣ አድመኝነት ምናምን ካለ ውሸት ነው። ይሄ በዛ ውስጥ ጥበብ የለም። እሱን መራራ ቅናትና አድመኝነትን ይዘን በልባችን እንደሱ አይነት ነገር ይዘን መራራ ቅናትና አድመኛ ሆነን ክፉ መሰሪ ሆነን እዛ ውስጥ ቁጭ ብለን ጥበበኛ ነኝ ብንል እውነት ላይ እየዋሸን ነው። በእውነት ላይ አትዋሹ። ይሄ ጥበብ በዚህ ማንነት ውስጥ ያለ ጥበበኛ ነኝ የሚል ሰው ጥበቡ ከላይ የሚወርድ አይደለም። የላይኛቱ ጥበብ አይደለችም፣ የሰማይ አይደለችም፣ የእግዚአብሔር አይደለችም። በተመረዘና በተበላሸ በተበከለ ህይወት ውስጥ ያለ ማንኛውም አርቲፊሻል ነገር፣ ጄኒውን ያልሆነ ነገር ሁሉ ከላይ አይደለም። በዛ ውስጥ ጥበበኛ መስሎ ለመታየት እውነተኛ መስሎ ለመታየት የሚደረግ እንቅስቃሴ ሁሉ ከላይ አይደለም። አድራሻው የምድር ነው፣ የስጋ ነው። የስጋ ብቻ አይደለም፣ የአጋንንት ነው ጥበቡ። እንደሱ አይነት ነገር ውስጥ እውነት ባልሆነ ነገር ውስጥ እውነተኛ መስሎ ለመታየት የሚደረግ እንቅስቃሴ በሙሉ የመሬት ነው፣ የስጋ ነው፣ ከአጋንንት ጋር ታብሮ የሚሰራ ነው። ስለዚህ ምንድነው ፓስተር ቻሪ ዛሬ ልትነግረን የፈለገው? በተለይ ላላገባችሁ ሰዎች፣ በተለይ ጮኝነት ምናምን እየጀመራችሁ እንዲህ የምትንቀሳቀሱ ሰዎች፣ በዙሪያችሁ ሰዎች ያሉ ሰዎች፣ እየተጠየቃችሁ ያላችሁ ሰዎች፣ ልትጠይቁ የሚያሰባችሁ ሰዎች እውነተኞቹ አስመስላችሁ የምትንቀሳቀሱበት ማንኛውም ጥበብ የእግዚአብሔር አይደለም። ጄኒውን ያልሆነ ነገር፣ ከላይ ያልሆነ ነገር ሁሉ ቢመስልም ሰውን ልታሳምኑበት ትችላላችሁ፣ ግን የአጋንንት ነው። በተለይ ያገባችሁ ሰዎች የምትሄዱት መንገድ የሆነ አጋንንታዊ ጥበብ ይዛችሁ፣ መሬታዊ ጥበብ ይዛችሁ፣ ስጋዊ አራዳ ለመሆን ፈልጋችሁ ሚስቶቻችሁን ባሎቻችሁን ቺት እያረጋችሁ እያጭበረበራችሁና እያማታችሁ ስለታመናችሁ ጥበበኛ አይደላችሁም። አጋንንታዊ ስራ ውስጥ ነው ያላችሁ፣ ስጋዊ ስራ ውስጥ ነው ያላችሁ። የመሬት ነው እሱ፣ መንፈሳዊነት የለውም። እውነት ላይ እየዋሻችሁ አትኑሩ። ስለዚህ እምነት የሌላችሁ በቤታችሁ ትረስት ያጣችሁ ሴቶች፣ በቤታችሁ ትረስት ያጣችሁ ወንዶች ይሄንን ትረስት ማግኘት የምትችሉት ኖራችሁ ብቻ ነው። የያዛችሁት የምድርና የስጋ አጋንንታዊ ጥበብን ጣሉትና እንደ እግዚአብሔር ሰው ክሊን የሆነ ህይወት በመልካም አኗኗር ስራችሁን አሳዩ። መኖር ስትጀምሩ መታመን ትጀምራላችሁ። አለቀ በቃ ይሁን። አንዳንድ ሰዎች እንድታመነኝ ጸልይልኝ ይላሉ። እንድታመን አይጸልይም። እንድትታመን መጸለይ
መጸለይ ሳይሆን እንዴት እንደምትኖር ነው ማስተምር። ባል እንዲያምን ምን እናድርግ? እንጸልይ፣ ዘይት ውስጥ እንንከርሽ አይደለም። ኑሪ። ከዛስ ባል ያምናል። በመልካም አኗኗር ስራቸውን በተግባር እንዲያሳዩ። ስለዚህ ኦነስት ሁኑ። አጋንንታዊ ጥበብ ይዛችሁ ቤታችሁን በጣም እያመሳችሁ ያላችሁ አታላችኋል፣ ታምናችኋል፣ ግን ሰላም የላችሁ። ምንድነው ሚስጥሩ መሰላችሁ? አጋንንት ስለሆነ ይሰጣል። አጋንንት ሞኝ እንዳይመስላችሁ። የሆነ ጥበብ የሚመስል ነገር ሲሰጣችሁ፣ ማስተዋል የሚመስል ነገር ሲሰጣችሁ፣ የሆነ አዳዲስ አይዲያ ሲሰጣችሁ እናንተን ሰላም ለማድረግ ፕሮግራም እቅድ የለውም። ይሄን ነው እድሜያችሁን በሙሉ በመከራ እንድታሳልፉ ነው የሚያደርጋችሁ። አሳቢ መጥቶ አዛኝ ቅቤ አንጓች መስሎ ኤደን ገነት መጥቶ እንደ እግዚአብሔር እኮ እንዳትሆኑ ነው ወዶ መሰለሽ እንዴ እንዳትበሉ ያላችሁ ምናምን ብሎ አሳመናት፣ ኮንቪንስ አረጋት። ሰይጣን በተንኮሉ አሳታትና አስገመጣት። የሚሰጣት ነገር የላትም፣ የነበራትን አሳጣት። ስለዚህ ምንድነው ፓስተር ቻሬ የምነግረኝ? በትዳራችሁ ውስጥ እምነት ጎሏችሁ፣ መተማመን ጠፍቶባችሁ በጣም የምትሰቃዩ ሰዎች ካላችሁ እውነተኛ ሁኑ። ከወደቃችሁ መነሳት ትችላላችሁ። እግዚአብሔር ከእውነተኞች ጋር ነው የሚቆመው። እግዚአብሔር የእውነት ሊነካችሁ ሲመጣ የውሸት ተነክታችሁ ስትንዘፈዘፉ ካገኛችሁ ጥሏችሁ ነው የሚሄደው። ዛሬ ብዙ ሰው ፈውሱን ለምንድን ነው ያራቀው መሰላችሁ? እግዚአብሔር ሊናገረው ሲመጣ ራሱን ሰምቶ እያበደ ነው። በሰው ተነክቶ በስጋ ተነክቶ ይንቀጠቀጣል። እግዚአብሔር ሊነካው ሲመጣ ሰውየው ተነክቷል። ኦልሬዲ ጨርስ የተነካበት ንኪት እናያለን ብሎ ይለቃል። ህይወትን የመከራ ታደርገዋል። እናንተ በትዳር ውስጥ የምትኖሩ ሰዎች አሳዩ፣ ለውጣችሁን አሳዩ፣ ይቅርታ የጠየቃችሁበትን ነገር አሳዩ፣ በመልካም አኗኗር አሳዩ። ተለውጫለሁ እኔ ተለውጫለሁ። እሺ በጣም ጥሩ አሳየ። ብላክ ኤንድ ዋይት ነው እኮ ክርስትና እኮ አድማጮቻችን አይደለም ተመልካቾቻችን። ለፍልፈው የምትሄደው አይደለም። ክርስትናን ከባድ የሚያደርገው ለፍልፈው አትሄድ፣ ኖረኸው ታሳያለህ። በዘመኔ ሁሉ እኔ እግዚአብሔርን ቃል ስናገረው ፈርቼ ተንቀጥቅጬ ጸልዬ ነው የምመጣው። የተናገርኳት እያንዳንዷ ቃል ከዚህ መድረክ ሳልወርድ ትይዘኛለች። ለውጦች የሚታዩ ናቸው፣ የሚወሩ አይደለም። አልኩሽ አይደል ነገርኩሽ አይደል ነገርኩሽ ቀርቷል። አሳየን አሳይ እሱ ነው። ሁለተኛ እውነተኛ ያልሆኑ ሰዎችን እናንተ ያላገባችሁ ሰዎች በምን እናውቃለን? ሶስት ነገር ለእናንተ በጣም በፍጥነት ልንገራችሁ። ምናልባት መጥቶ ከጠየቀሽ በኋላ ወይም ካወራችሁ በኋላ ለማንም እንዳትናገሪ። ዳዲም ማሚም ቸርችም ማንም እንዳያውቅ ካለበት እውነተኛ ያለመሆኑ ምልክት ነው። ስለዚህ በደንብ መታየት አለበት። ለማንም እንዳትናገሪ የሚል ነገር ከመጣባችሁ በደንብ ይዩት። ሰውየው እንደዚህ የሚሉ ሰዎች በየክፍለ ከተማው ሰው ላይ ያስቀምጡ። ብሔር ብሔረሰቦችን ፈጅተዋል። እኔ የደረስኩበት እሱ ነው። አንደኛ አንቺንም እንደዚህ ብሎሻል። ሲገናኙ ሴቶች ቁም ነገር እኮ ተገናኝተው የመጡ ሰዎች አሉ። እስቲ ቴክስት ስም ነው የሚቀይረው። ቴክስት የሚመርጠው ሙዚቃ አንድ አይነት፣ የሚመርጠው መዝሙር አንድ አይነት። ይህን ጥቅስ ላንቺም ልኳል አሁን እንዳትናገሪ ካለ አንዱ መለያው እሱ። ጤነኛ ከሆነ ሊሰሙ የሚገባቸው አካላት ይኖራሉ። እንዳትናገሪ ተብለው ድንግልናቸውን ያጡ፣ እንዳትናገሪ ተብለው አፖርሽን ያደረጉ፣ እንዳትናገሪ ተብለው መጨረሻ ላይ ዳምፕ የተደረጉና አሻንጉሊት አቅፈው ቤት እያለቀሱ ያሉ ሰዎች ብዙ ናቸው። ሁለተኛው መለያ በጣም ስሙኝ ወጣቶች፣ ጥድፊያ ካለው፣ ችኮላ ካለው፣ በቃ ቶሎ ብለን እሺ ቶሎ ብለን ባጭሩ እንትን አድርገህ በቃ ቶሎ ነው እሺ የምናደርገው ቶሎ የሚል ነገር ካለው ሩጪና ነኝ ግድ የለሽ። ቶሎ ካለው አደጋ አለው። ይሄ ጉዳይ እኮ የህይወት ጉዳይ እኮ በህይወታችሁ ዘመን በሙሉ በልባችሁ ያሉ ትልልቅ ውሳኔዎች በምድር ላይ ስትኖሩ መሬት ላይ የምትወስኗቸው የምታደርጓቸው ነገሮች ሁሉ በጣም ትልቁ ነገር እኮ ይሄ ነው። የህይወት ዘመን ውሳኔ የምታደርጉበት ነገር ቶሎ በል ተብሎ አይሰራ። በተለይ ዲያስፖራው ማህበረሰብ እንደመጣው ነው እሺ የምንጋባ። በወር ከ15 ቀኑ እንደመጣው እንጋባለን። አንቺ በጥፍርሽ ቆመሽ ጠብቂዋለሽ። ሰውየው ማን ነው ምንድነው ምን ይሰራል የት ነው ቀበሌው ምናምን የሚለውን ነገር ለማየት እድል እናጣለን። በችኮላ አይ ጌታ እኮ ሲሰራ አትበይ። አሁን ይሄን ሳወራ እውነቱን ነው የሚሉ ማአት ሰዎች አሉ በየቤቱ። የምሬን ነው ማወራ እውነቱን ነው። እኔን እኮ ታድፈውኝ ነው ጓደኞች። እንደዚህ እንዳትሉ እኮ ነው ማወራ። እዚህ ጋር ከሳታችሁ ህይወትን ትስታላችሁ፣ ዴስቲኒያችሁን ትስታላችሁ። ወደ ግራ ወደ ቀኝ አገላብጡና ይሁት። አታስቢበት፣ ቶሎ ብለን አትጨነቂበት፣ በደንብ አስቡበት። ማሰቢያ እኮ የሚያሳጣን እኮ ማህበረሰብ መካከል ነው ያለ። ቁጭ ብለን እንደዚህ ምናምን ማሰብ አትችልም እኮ እኛ ይቀሰቅሰዋል። በቃ እንዴ አረ እናስብበት። ሳናስብ አስበንበትም ከባድ ነው። አስቡበት። የሚያንቀሸቅሹ ሰዎች አሉ። አታስብ። ትንሽ ተከዝ ብለህ ጥሞና ይዘህ መሬት እያየ ማሰብ ስትጀምር የሚቀሰቅስ ህዝብ ብዛት። እናት ይመጡና አንተ እኔ ሳልሞት ምን ይለዋል? ምን ለምን ታስባለህ እኮ እንዴ ጓደኛ ይመጣ አረበና አትበድላቸው ያድጋሉ ይልቷ ያረጋል። የት እንሂድና እናስብሽ? አንቺ አታማርጪ ዝም ብለሽ ቶሎ ግቢ ይላሉ። ምንም ችግር የለበትም ሰው ሲከት። እኔ ስላገኘው ማለት ሳጣራ አግብተው የፈቱ ምናምን አሉ። ሳጣራ ማይል ጌጃቸው በጣም ይሄደ እድሜያቸው ማለት ነው። ብልጭ ብሎ ፖሎ አድርጎ ምናምን ጺሙን ታችኛውን ላችኛው ሙልጭ አድርጎ ፖሎ ሲመጣ አንቺ አዲስ ልጅ ልጅ 28 ስትይ ሰውየው ተርትሯል። እና አስቸጋሪ ነው። በኋላ ነው የምታውቂው። አግብተሽ መኖር ስትጀምሪ 3 ወር እንደኖርሽ ጠዋት ሲል ሲነሳ እደጋ ሀያቱን ነው እንደ መጡት ተቀይረው ነው እንዴት ያለ ከተቀመጠበት ሲነሳ ሲል ልጄ ሙርት ይዝብኛለች። አባቶች ሲነሱ
እንደሚሉት ማለት እንዴ ሙሽራ አይደል እንዴ አንተ ምንድነው ብትለው ያማል እንዴ ወገብን ትያለሽ አሞት አይደለም ተርትሮ ነው ሄዶ ነው እድሜ ውሳኔ ከማረጋችሁ በፊት ቤተሰብ ያቀው የሚወዱን ሰዎች ቢያቁ በእኛ ህይወት ላይ የሚያገባቸው ሰዎች ቢያቁ አጠገባችን ያሉ ሰዎች ቢያቁ በጣም ጥሩ ነው። አንተማ አትንቀሽቀሽ። ወንድ ብቻ አይደለም ሴቶችም አሉ ምንም የማይመስሉ አንድ ቦታ ያስበየዱት 28 ላይ ያስበየደው 56 የደረሱ ሰዎች አሉ። አንተ ሰላም ነው ብለ ስትገባ ሰብራለች። አስብበት እና ትልልቅ ሰዎች አያገቡም አላልኩኝም። እኩዮቻችሁን አግቡ ነው ያልኩት። እኩዮቻችሁን አግቡ። ሰው ቤት ከገባ በኋላ ለምን ታቃጥላላችሁ? ለምን ታበሳጫላችሁ ነው ያልኩት። ትልቅ ሰውዬ ከሆንክ ይጤን ፈልገ ደህና ነሽ እንደምነሽ ብለ አብራችሁ የምታወሩት ጨዋታ ራሱ ትግባባላችሁ ማለት እንትንም ጥሩ ነው እኮ ዘመንንም ማወቅ ጥሩ እኮ ማለት የሙዚቃ ምርጫቸው የመዝሙር ምርጫቸው አይስማማም፣ የልብስ ምርጫቸው አይስማማም፣ የመዝናኛ ቦታ ምርጫቸው አይስማማም። ለምን ምንድነው ከህፃናት ጋር ይልሻል? አንቺ እድሜሽ ነው ላጥላጥል ጅብ ነው የምትይው። እሱ የለም ቲያትር እስቲ እንግባ አገር ፍቅር ሲል አንቺ ደግሞ ኖ እንትን ሴንቸሪ ሞል ጅዋጅዌ በብዙ ነገር ዋጋ ትከፍላላችሁ። በደንብ አስቡበት። እውነተኛን ሰው በምን ላይ ያለን ካላችሁ እውነተኛ ሰው አይቸኩል፣ በጣም የተረጋጋ ሴትም ወንድ። ሶስተኛ ብዙ ጓደኛ ቶሎ የሚቀያየር ሰው። ምክንያቱ በደንብ መታወቅ አለበት። ቶሎ ከዛች ጋር ከዛ ፍርስ የሚል ከሆነ ለምን ብሎ መጠየቅ ጥሩ። ለምን ብሎ መጠየቅ ጥሩ። ምክንያቱም ምክንያቶች አሉ። አንዳንድ ሰው በቃ ምንም መግባባት ስለማይችል ስለዚህ በጣም ጥንቃቄ ያስፈልጋል። አንድ በጣም ተላሳ ቦታ ዴት የሚያደርጉ ሰዎች አሉ። እዛም ልኩፍ ወረ 15 ቀን አይቆዩም። ጣል የሚያደርጉ እንደዚህ አይነት ሰዎች ከሆኑ በደንብ ቁሙና አስቡበት። ከእውነት ጋራ ትውውቅ ላይኖራቸው ይችላል። እውነትን ጨርሶ ማያቋት ሊሆኑ ይችላሉ። ዛም እንዳትናገር እያሉ ደግሞ ከሆነ በጣም ብዙ ነገር ነካክተው ስለሚመጡ ጥንቃቄ ያስፈልገው። ምክንያቶቻቸው መጣራት አለበት። ብዙ ጓደኛ የሚቀያየሩ ሰዎች ቁጭ አድርጉና ምክንያት ምንድነው በሉና ጠይቁ። በቂ ምክንያት አለው ወይ? ካለው ኦኬ፣ በደም ማየት ግን ጊዜ መውሰድ ግን ያስፈልጋል። ከእንትና ጋር ጀምረን ነበር ብሬክ አደረግን፣ ከእንትና ጋር ጀምረን ነበር ብሬክ አደረግን፣ እንትና አብረን ነበርን ብሬክ አደረግን፣ ከእንትና ብሬክ አደረግን ሲል ነገ አንቺ ወገብሽን ልብሽን ብሬክ እንደማያደርገው ምን ዋስትና አለሽ? ስለዚህ ቆም ብሎ ለምንድነው ምክንያቱ ብሎ መጠየቅ ጥሩ ነው። አንዳንድ ሰው ጨርሶ ከራሱ የተጣላ ማለት ሰው አለ። ከራሱ የተጣላ ሰው ከሌላ ሰው ጋር ተግባብቶ መኖር ሊችል አይችል በፍጹም። 30 ቦታ ምናምን የሚሉ አንዳንዴ በፍቅር ብቻ አይደለም አንዳንዱ አግብቶም የሚፈታ ሰው አለ። እዛም ልኩፍ በቃ ሞከርኩኝ አንድ እንትን አደረገ በቃ ፌል አደረገ። 94 ላይ ነበር በኋላ ጓደኞች የመከሩኝና 99 ላይ አንድ አገባሁ ፌል አደረገ። 2003 ሶስተኛውን አሁን አንቺ አራተኛ ነሽ። እኔ ልቤን የሚጠግን ነው የምፈልገው ሲልሽ እንዴት አድርገሽ ዝም ብለሽ ዘጉት ያለሽ? ሶስት እንዴት ለምን አይባልም? እዛም ምጣድ የሚጥዱ ሰዎችን ተጠንቀቋቸው። መጽሐፍ ቅዱስ የሚናገረው ከእናንተ ጥበበኛና አስተዋይ የሆነ ሰው ማን ነው? በመልካም ንግግር ነው የሚለው አኗኗር። በምን አኗኗር? በመልካም አኗኗር ስራውን በጥበብና የዋህነት ያሳየን። ስለዚህ አኗኗር እናያለን ማለት ነው። ከዚህ በኋላ በጥበብና በማስተዋል እኔ በጣም በቅቻለሁ እግዚአብሔርን አውቀዋለሁ ካላችሁ ኑሩና አሳዩን። እውነተኞቹንና አሳዩን። ባለትዳር ከሆናችሁ ኦነስት ሆናችሁ እውነትን ኑሯት የምትለፈለፍ ስላልሆነች። እጮኛ ማቾች ደግሞ እውነትና ውሸትን የምትለዩበት አንደኛው መግቢያውን ነው ያሳየዋችሁ። እነዚህ ሶስቱ በጣም ወሳኝ ናቸው። ግንኙነታችንን ማንም እንዳያቅ የሚሏችሁ ሰዎችን ጥንቃቄ ያድርጉ። ማንም እንዳያቅ ለማንም ለፓስተር በተለይ እንዳትነግሪው ምናምን የሚሉ ሰዎች አሉ። እንደዚህ በቃ ልክ እንደዚህ ማለት ሲጀምር ሊበላሽ እንደሆነ ወቂ። ለምን ነው ለፓስተር ማልነግረው? በይና ጠይቂ። ፓስተር አያገባሽ እንዳትነግር። ለማን? ለታላቅ ወንድም ለቴቴ እንዳትነግራት እሺ፣ ለታታዬ እንዳትነግር ነው ከሆነ ለምን እነሱ በእኛ ህይወትና ኑሮ ላይ ምንድን ናቸው? ለጓደኞችሽ እንዳትነግሪያቸው ምናልባት ሊያስኬድ ይችላል። ግን ለማንም ሲባል ጠርጥሩ። ግልጽ ያልሆኑ ነገሮች ውስጥ አሉ ማለት ነው። ክፉ ነገር ከማግኘቱ በፊት እንድትጠነቀቁ ሬድ ፍላግ መሆኑን ተናግሬ ያለው። ወደ ውሳኔ የሚያጣድፏችሁ የሚያቻኩሏችሁ በቃ ቶሎ በይ እንትኑን ጨርሺ ቤት ተከራይ እንትን አድርጊያለሁ ምናምን። አንዳንድ ሰው ገና ወጡ ሳይወጠወጥ ምን አይነት ልብስ ነው ይዤ ልመጣው ምናምን ብሎ በስነ ስርዓት ቶክሲዶ ምናምን መርጠው ይዘው ገዝተው የሚዘጋጁ ሰዎች አሉ። ነገሩ ምናምን ሳይዘጋጅ እንደዚህ አይነት ነገር ስለገጠመኝ ማለት ድፍ ሲል ቆም ማለት ጥሩ። በችኮላም አይሆን ነገር ውስጥ ገብታችሁ እድሜያችሁን ሁሉ ከማልቀስ እግዚአብሔር ትድግናው እንዲመጣላችሁ ነው ያወራሁት። እነዚህ ሶስት ነገሮችን ተጠቀሙባቸው። የሰማይ አምላክ እግዚአብሔር ይባርካችሁ። ጥበብና በየዋህነት በመልካም አኗኗር ኑሯችሁን ለትውልድ ለጌታም አሳዩት።